እንደዛ ከሆነ በጣም ነው ሪስፔክት ነው ወላሂ። የምር ፍቅር ነገር ምናምን ይዞሻል መሰለኝ ከኔ ጋር ከአንተ ምን ነው ሸበላ አይደለም? እንደምን ችግር አለው ታዲያ? ኖ ኖ አይደለም። አይ እዚህ ጋር አንወሻሽ የምሬን ነው እያልኩሻለሁ። ሳዲ በቃ በውስጥ እናውራለን። እሺ በል ተመችቶሻል? አዎ። ስለዚህ ቤቱ ልገልብጠዋ በውስጥ እናውራለን እና እንጂ አይ በቃ በጣም ነው የምወድሽ። መልካም ምሽት ይሆንላችሁ። ምንም አታይ ገብቶሻል። እች ልጅ ትኖር ትደግ፣ ቤተሰቦቿ ትመስረት። ሁሉም ሰው ይሳሳታል። ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ ነው የሚለው መጽሐፍ። ከዛ አንጻር ሁላችንም እንሳሳታለን። ምንድን ነው የሚባለው? ሁሉም ሰው ኃጢአቱ የሚሸት ቢሆን ማንም ሰው አይወጣም አይደለም። እኛ ሁላችንም ከእሷ ያልተሻልነን እኮ። አይ ነው ይገባኛል። ስፔሻሊ እኔ እች ልጅ ጃጅም አድርጋል፣ ግን ከህዝብ ጋር አትጋፈጥ ነው። ጋፈጣና አቁማሌ ካለች ደግሞ ሲጋፈጧት መቻል ነው። ነገርኩሽ እኮ ሪፖርት አረጉባት አካውንቷ ዘወንዴ ህዝብ አቅሙ ሪፖርት ማድረግ ሙስሊሞች መብታቸው እየተከበረ አይደለም ብሎ አስተያየት ሰጠ። ጀርመናዊ ነው ኦዚል። የቻይና መንግስት የአርሰናልን ትጥቅ ጭራሽ ከሀገሬ አላስገባም አለ። ክለቡ ሳይወድ በግዱ ኦዚልን እንደዛ በእግር ኳሳዊ እንትን ሳይሆን በፖለቲካ ውሳኔ ክለብ ቀይር ብሎ ሸኘው። ልጅ ይችን ልጅን የትኛውን ማስታወቂያ ከሽ ልጅ ጋር አንሳ እውነት የምንላቸውን እንደዚህ የምንላቸውን አይነት ሜንታል ስታቢሊቲ የሆነ የእንትን ደረጃ ጨመር እንደ ትችትን ለመቀበል ዝግጁ የሆነ ሰው እንኳን እንዴ ልክ አንተ ለምሳሌ ይሄ ሶሳይቲ እኮ ገና እንደዚህ ምዛው ልክ ነው ሪያክት የሚያደርገው። ስለዚህ ያን ያህል የዳበረ ነገሮችን ስቴብል ሆኖ የማየት የማገናዘብ በተደራጀ መልኩ መልስ የመስጠት አካሄድ የላቸውም አብዛኛው። አይደለም እሷን ተወውና ትልልቅ የምትላቸው ሰዎች በራሱ ማናጀሪያል የሆነ ኢቨን ማናጀር የላቸውም። ለሚያወሩት ነገር ላይክ ያገኙትን ስራ ይሰራሉ፣ አካውንታቸውን ያስተዳድራሉ እንጂ የተደራጀ አካሄድ የላቸውም አብዛኞቹ። እንደዛ በሆነበት እቺ ልጅ እኮ ትልቅ ልጅ እንኳን አይደለችም። ላይክ አብዛኞቹ ቲክቶከሮች የእድሜያቸው እንትን ገና ልጆች ናቸው ማለት ልጅ እድሜ እንትን አያደርግም። ግን ለምሳሌ እኛ የነውን አይነት ብስለት እንኳን አላዩ። ይሄ የትምህርት ሂደቱ ምናምን ያበስልሽ የለም ፕሮሰሱ ራሱ እኮ ያበስልሻል አይደል? ከትምህርት ወጥተሽ ስራ ስላላረጉ ምናምን ባንዴ ዝና ማማ ላይ ደርሰዋል። ገንዘብ በቀላሉ ሜክ ያደርጋሉ ምናምን። ይሄ ለእነሱ በቀላሉ እንዲወድቁ ያደርጋቸዋል። ትንሽ ነገር ይሰብራቸዋል። ቲክታክ ሲባል ማለት ነው። ቲክታክ ሲባል ከኢትዮጵያ ሴቶች ቲክታክ ሲጀመር በዚህ 6 በተለይ ስፔሻሊ በኮሮና በኋላ አእምሮሽ ላይ የምትመጣ አንድ ሴት ቲክታከር ስም ጥሪልኝ እስኪ። እንትኑ ይለያል። አንግሉ ይለያል። የተረገጠችው ሴት ስላሉ አትረዳውም። አሁን የነሱ የመረጋገጥ እንትን አትረዳውም። ለምሳሌም ሃይማኖታዊ የሚሸማቀቅ ቤተሰብ አለ። ገብቶሃል? አብሮ የሚነሳ ስም አላት እች ልጅ። በቀላሉ ሃይማኖት ሻሽ ለምን አላሰርሽ ምናምን፣ እሱ እኮ በቃ ራሷ ዲፌንድ ማድረግ የምትችለው ነገር ነው። ሩቅም ሳትሄድ ማለት መስተካከል የሚችል ነገር ነው። ከፈለገች ታስተካክለዋለች በቀላሉ። የዚች ልጅ ግን የማይስተካከል ስም በቃ አስቀምጣለች በህይወቷ። አብሯት የሚጓዝ የሚያገባትም ወንድ ይሄንን እያወቀ የሚያገባት ወንድ ነው የሚኖረው። ምናልባትም ይሄንን ነገር በኢንላይፍ ትዳሯ ውስጥም በየቀኑ የሚያነሳው ነገር ሊሆን ይችላል። አንቺ እኮ እንደዚህ አይነት ሴት ነሽ እየተባለች የምትኖረው ህይወት ሊሆን ይችላል የምትኖረው። ገብቶሃል? ሪማይንድ ይደረጋል። በአነሳው እንኳን እች ልጅ የፍቅር ግንኙነት ውስጥ ልግባ ብትልና ያንን ተው ማለት በጣም 99% የአበሻ ወንድ የኛ ካልቸራል የኛ ወንዶች ያንን ነገር አክሰፕት ለማድረግ ዛር ኖት ሬዲ አፍተር እንደው 1% እንኳን ካለው ውስጥ ጠንካራ ሆኖ ያለችበትን ሲቹዌሽን አምኖ ተቀብሎ ልኑር ቢል ማለት ነው ኤቭሪዴይ ነው ሪማይንድ የሚያደርገው ማሀበሻ ሚስትህ እኮ እንዲህ ነች ነው የሚለው። የልጅቱን ተጠቂነት አክሴፕት ላድርግና ግን አንድ የሚሰማኝን ነገር ልንገራቸው በዚህ ጉዳይ ማለት ነው። ማለት ሴቶች ደግፉት አይኗት ላትደግፉ ትችላላችሁ፣ ግን የኔን ትክክለኛ እይታ ልንገርሽ። እንደዚህ ሴሌብሪቲ የሆኑ ሴቶች በብዛት የህይወት ጥያቄያችን ተመልሷል ብለው የሚያስቡ ሴቶች
የህይወት ጥያቄ ሚንስ የፋይናንሻል ስቴቢሊቲ የደረሱ ሴቶች ብዙ ጊዜ ለወንድ ልጅ ያላቸው እይታ እየተንሻፈፈ ነው። ይህን ደግሞ ከፖዘቲቭ ብቻ ተረዱት። እንደነገርኩሽ ነው። እኔ ጤናማ የሆነ የማህበረሰብ ግንኙነት እንዲኖር የምፈልግ አይነት ሰው ነኝ። አንዷ ምን አለች የሆነ ሰዓት ላይ ማግባት እኮ ግዴታ አይደለም አለች። ሰክሰስፉል ነች ልጅቱን አውቃታለሁ በቅርበት። ሰክሰስፉል ነች፣ ሶሻል ሚዲያ ላይ ምናምን መጣ ሰክሰስፉል የሆነች ልጅ ነች። ፐብሊክ ፊገር ሰው እሷ የሚከተል ሰው አለ። እችኛዋ ደግሞ እንዳልሽው ይህ ወንዶች እንዳያደርጋቸዋል ምናምን እኮ አይደለም። ትዳር እኮ ተራ ነገር ነው ምናምን። ትዳር እኮ ይስ ኖርማል ምናምን። ትዳር እኮ እኛ እንኳን ያልገባበትን ሰው የገባችሁበትን ተይውና ያልገባንበት እንኳን እንደ መጽሐፍ ቅዱስ እንደ ቅዱስ ቁርአን ወይ እንደተለያዩ መጽሐፎች እኮ ትዳር ማለት እኮ ሀገር ነው። የመጀመሪያው የሀገር መሰረት ትዳር ነው። ልጅ ቤተሰብ የሚመሰረትበት ተሳስበሽ ሁለት የተለያየ ማንነት ተሳስቦ የሚኖርበት ልጅ የቀጣይ ትውልድ የሚተካበት ይህንን ነገር ተራ ነገር ብሎ እንዲያስብ የሚያደርግ ማንነት ያላቸው ሰዎች የሚፈጠሩት ከፈረሱ ጋሪው ሲቀድም አንዳንዴ እንትን ይለኛል። ብቻ እግዚአብሔር ይሆናቸው እንደነዚህ አይነት ሴቶች። ገንዘብ ብቻውን ጥያቄ አይመልስም። ትጅዬ ላርምህ ግድ የለህም። የመጀመሪያው ነገር ፋይናንሻል ስቴቢሊቲ ምንድን ነው? እንደምትለው አይነት ፋይናንሻል ስቴቢሊቲ አላቸው ወይ? የኛ ሀገር አይደለም ቲክቶከሮችን ተዋቸው፣ ምን በጣም ጥቂት የሚባሉ ሚዲያው ላይ ኢንፍሉዌንስ ማድረግ የሚችሉ የሚታወቁ ትልልቅ የማስታወቂያ ሰዎች እንኳን ያን ያህል እንደ ፋይናንሻል ስቴብል ሽዶኒድ የማን ምናምን የሚባሉ ሰዎች አሉ። በጣም ሬድ ነው። እኛ ሀገር የለም። ዳትስ ፋክት ማለት ሪከርዶችን እልክልሻለሁ። እኔ 5 ሪከርድ እልክልሻለሁ። ኖ ፋይናንሻል ስቴቢሊቲ አንጻራዊ ነው ነው የምልህ። ለምሳሌ እዛ መደምደሚያ ላይ ሊደርስ አይችልም። you don't know what they pass through, so they will have a reason to say that thing. So and randomly ከሆነ ቦታ መጥተህ አንተ how you say that እንደዛ ማለት አትችይም ምናምን ልትል አትችልም። ሁሉም ሰው የራሱ የሆነ ፐርስፔክቲቭ አለው። ሞደርን ላይፍ ወይም ሞደርን ዌይ እንደ ሞደርን ወርልድ በቃ ሰውን ለራሱ መተው ነው፣ ለአመለካከቱ መፍቀድ ነው። that should be our future። በቃ ይሄ እንደ ሀገር ማለት ነው። አሁንም ልንቀበለው የሚገባ ነገር ሰውን እንዳመለካከቱ መተው ነው። ሰማን አግብቶ መውለድ የህይወት ግቡ ነው። ጎሄድ ውዝት ከቻልክ ያንን ነገር እንዲያደርግ ሰፖርት አድርገው ገባ፣ እንዲያገባ እንዲወድ ኤንድ ሰማን እዚህ ጋር አይ እኔ ማግባትና መውለድ አይደለም የህይወት ግቤ ቢዝነስ መስራት ነው ካለ ቢዝነስ እንዲሰራ አግዘው ገባ። የሆነ ሰዓት ላይ ተገልብጦ ያንን ካለ ያንን እኮ ብለህ ነበር። ለምን ምን አገባ? ደግሞ የኔ ፖይንት ምን እንደሆነ ታውቂያለሽ? በሴቶች ሲሆን መጉላት የለበትም። እንዲህ አይነት ሀሳብ ነው። ሴት ልጅ ትዳር አልፈልግም ካለች፣ ሴት ልጅ በቃ ገንዘብ ያለው ወንድ ነው የምፈልገው ካለች ምናምን እንትን ማለት 40 የሚኖሩት ወንዶች ናቸው ማሬ። 45 ዓመታቸው ላይ ታገቡ የምታያቸው ወንዶቹ እንጂ ሴቶች አይደሉም። እዛ ሲመርጥ ስታዩ ምንም አይመስልሽም፣ አይጎረብጥሽም። እንዴት መሰለሽ አሁን ገና 20ዎቹ ላይ የኔ ፖይንት ምን መሰለሽ፣ ወንድ ልጅ 90% ወንድ ልጅ የሁሉ ሰው ህልም ሰርቼ ነገ ባለቤቴን ማስተዳደርበት፣ ልጆች ሲመጡ እነሱን ማልቸገርበት፣ የትምህርት ቤት ክፍያቸውን፣ የሰርቪስ፣ የምግብ፣ የሁሉ ነገር ወጫቸውን፣ ይህን ነገር እኔ ስቴብል ከሆንኩኝ ማስገባት አልችልም። እሺ ገስት ሜንታሊ ለትዳር ዝግጁ ከሆንኩኝ ሴት አገባለሁ ማለት ሚስት ይኖረኛል ብሎ ያቅዳል። አንዲት ሴት ልጅ ግን ከምንም በላይ የኢኮኖሚ ጥያቄዋ ከተመለሰላት አብዛኛውን ነው የምነግርሽ። እኔ አይደለም ይሄ ሪያሊቲ ነው። እኔም እዚህኛው ላይ እኔም አገዛሃለሁ፣ ግን ምክንያቱንም እነግርሃለሁ። እሺ በጥናት የተደገፈው ነው የምነግርሽ። አንዲት ሴት ልጅ ኢኮኖሚካሊ ስቴብል ከሆነች፣ ስቴቢሊቲ እንደነገርኩሽ አንጻራዊ ነው። መውለድ እፈልጋለሁ፣ የባልን ኮተት መቻቻሉ ምናምን አልፈልግም ነው የምትል። ይሄ ደግሞ እኔ አይደለም ያልኩት፣ ዓለም አቀፍ ጥናት ነው። አይ ልክ ነው፣ እስማማለሁ እኮ እኔም ይሄንን ሀሳብ። ወንድ ልጅ ብር ሲኖረው ሴት ልጅ ይፈልጋል፣ ሴት ደግሞ ገንዘብ ሲኖራት ወንድ የመፈለግ እድሏ በጣም ይጠባል። ይሄ ሎጂካሊ እኛም የምንረዳው ነገር ነው እንደ ሴት ማለት ነው።
ያ ደግሞ ምን እንደሚሆን ታውቃለህ? ብዙ ጊዜ ትዳር ምናምን በጣም ቻሌንጅ ፉል ነው። ብዙ ቻሌንጆች አሉት። ከዛ ያቺ ሴት ደግሞ ምናልባትም ከዛ ሰው እርዳታ አልፈልግም ብላ ልታስብ ትችላለች። ያው ላይፍ ሼር ማድረግ አይደለ ትዳር ማለት። ሼር ማድረግ ማለት በገንዘብ ብቻ ላይሆን ይችላል፣ በብዙ ነገር ምናምን። ያንን ግን ብቻዬን እቋቋመዋለሁ ብላ የምታስብ ከሆነ ፋይናሊ ፋይንዲንጉ ምንድን ነው? ልጅ ነው የሚሆነው ምናምን። ሴክስ ፓርትነር ኤኒታይም ማግኘት የምትችለው ነገር ነው። ምንም ችግር የለውም። ማግባት ላይ ይጠበቅባት ይችላል ምናምን። ስለዚህ ያንን ነገር በቀላሉ ማግኘት ከቻለች ሴት ለምንድን ነው ሀስል የማረገው ብላ ልታስብ ትችላለች። ይሄ ደግሞ ቲጂ እንዳለችው የመብቷ ነው። በቃ አክሰፕት ልናረገው ነው የሚገባው ምናምን መቀበል ያለብን። ሴት ስለሆነች ብቻ ለምን እንደዛ አለች ብለን ማለት መከራከር የለም። ዘቢብ አሁን ያልሽውን የግለሰቡ መብት ይሁንና ወደድንም ጠላንም የሀገር ህግ አለ፣ እንደ የማህበረሰብ ህግ አለ። የማህበረሰቡ ህግ የትዳርንን ወንድ ልጅ እንቀበለው ወንድ ልጅ ያጨልመኛል። እኔም እኮ እሱ ደብሮኝ በረዶውን እኮ ካንሰል ማድረግ ልክ ስለሆነ አይደለም እኮ። እሺ የኔ ፖይንት ደግሞ ምን እንደሆነ ታውቃለህ? ጉድ ካሳ ይሄ ሶሳይቲ እስከ መቼ ድረስ ነው መቀጠል ያለበት ነው? የሆነ ሰዓት ላይ እኮ ፖዝ ማድረግ መቻል አለብን እንደ ጀኔሬሽን። ስለዚህ አብረን መውቀጥ የለብንም። የሆነ ሰው የሆነ ነገር ባደረገ ቁጥር እና የሆነ ሶሳይቲው አይፈቅድም ብለን ባሰብን ቁጥር አብረን መውቀጥ የለብንም። ግዴታ የተጋፈጠችውን ነገር ላለመጋፈጥ ልክ አይደለም። በቃ ዞሮ ዞሮ የተጋፈጠችውን ነገር ላለመጋፈጥ ብለን የሆነ ሰው ኮሜንት ላይ ገብታችሁ እንደ ሶሳይቲ እንዴት እየወረድን ህዝቦች እንደሆንን ማየት ትችላላችሁ። ዩዱ ሀብቱ የሆነ የተለየ ነገር ሪሰርች መስራት የለባችሁ። ጀስት ራንደም እንትን ሂዱ እንዴ ዩ ጋይስ። ሀናን ታሪክ የምትባል ተዋናይት እና ምናምን ሴት አካውንት ስር ሄዶ ጀስት በምንም የማይደርስ ሀሳብ የሚጽፈውን ኮሜንት ዩስቲ ማለት ባል ያላት ልጆች ያሏት ዳር ያላት ማለት ማህበረሰቡ እንኳን የሚያከብረው ቫሊዩ የሚሰጠው ነገር ነው አይደለ? አደሴም ከሆነ እንደዛ እንኳን ሆነ እንዴት ነው የሚያደርጓት? ጀስት ገና ለገና ሲያዩዋት ሺዝ ጉድ ሺሃደ ጉድ ሉክ ምናምን and they think like she do whatever ብቻ የኛ ሶሳይቲ ቡሊ ለማድረግ እንዲህ የቆመ ህዝብ ነው። በዚህ ብታልቢ በዚህ ያገኝሻል። መብቱም ነው የሚመስለው አንቺ ህይወት ላይ ኢንቮልቭ ማለት ባይደዌ እንደዛ ነው የሚያስቡት እነዛ ሰዎች። ባይደዌ ማለት ነው ይሄ ህዝቡ እኮ ነው ሰው ያደረጋቸው የምንላቸው ሰዎች መተው ነው ሞክረው ነው እንደው የተገናኝተን ነው። ሱቅ ለከፈተ ሰው እኮ እኔ እኮ ነኝ የገዛው ክና ሰው ያረኩ አትለውም። እስቲ ሂድና በለው። ግን አንተ ስለምትገዛው እኮ ነው ያነጋዴ እየሸጠ ያለው። ገባህ አይደል? አንድ ሰፈር ሱቅ ስንት ዘመን ሙሉ ልጆቹን የሚያስተምረው ምናምን የሚያደርገው ከስተመር ስላለው ነው። አደሴም ታይም ቲክቶክ የሚሰሩ ኮንተንት የሚቀርጹ ሰዎች ጀመር ፈልገን ነው የምናያቸው እኮ ፋይናሊ። ለምን እንደ ነጋዴው ማየት ተሳንን? እንዴት መሰለሽ አሁን ምን ያደርጋሉ መሰለሽ እንትኖች ሲዲ ስፖርቶችን ታውቂያቸዋለሽ? አይ ቲንክ አዘቢ እና ግርማቸው እና አሉላ የስፖርት ጋዜጠኞች ማለት ነው። እነሱ ከማስ ሚዲያው የወጣ ንግግሮችን ሚዲያው ላይ ይናገራሉ። ስቅጥጥ የሚያደርግሽ ለምን እንደሚናገሩ ታውቂያለሽ? ሚዲያው ይፈልገዋል፣ መነጋገሪያ መሆን ይፈልጋል። ሚዲያው እንደዚህ ሶሻል ሚዲያው እንደዛ ነገር ይፈልጋል። ታስታውሻለሽ? እኔ ስንት ፖዘቲቭ ቪዲዮዎችን ስለቅ ታውቂያለሽ? አንድ ኔጌቲቭ ቪዲዮ ስለቅ 1.5 ሚሊዮን የታየ ገብቶሻላ? ብቀጥልበትን ያሁን ወይ አካውንቴን ይዘጉታል ወይ አካውንቴ ቫይራል ይወጣል። ከዚህ በላይ ሶ ሚዲያው እንደ ማህበረሰብ ከስረናል፣ ምንም ጥያቄ የለውም። አንቺ ቁጭ ብለሽ ለምሳሌ ቁጭ ብለሽ የሆነ ሰው ፖዘቲቭ ነገሮች ምክሮችን እየሰጠሽ አንዱ መጥቶ ታቡ የሆነ ማይባል ነገር ይጽፋል። በአንዴው ሀሳብሽን ወደ ሌላ ሽፍት የሚያደርግ ማለት ነው። ከዛ በቃ ድንግጥት ያለሽ እሱ እንደ ማህበረሰብ የከሰር ነው። ስፔሻሊ እንዲሁም እዚህ ሶሻል ሚዲያ ላይ እዚህ ምንድነው አዲስ አበባ የምንኖር ሰዎች እንዲሁም የተሻለ ነው ብዬ አስባለሁ።
ኢትዮጵያ ላይ አዲስ አበባ የምንኖር ሰዎች የተሻለ ነው። አንቺ ክፍለ ሀገር እኮ ቁመሽ ቪዲዮ መስራታችን እኮ መንገድ ላይ እኮ ወክ እያደረግሽ ቪዲዮ መስራት እኮ አንቺ ኖርማል ቪዲዮ መስራት በቃ ከባድ የሆነ በዛ ላይ ብሎ እኔ የፈለጉት ቦታ እንትን እያሉ መገናኛ ላይ ወጥቼ እንደፈለጉ ስሰራ ማንም ቸክ አድርጎኝ አያውቅም። እና እሱ እንደ ማህበረሰብ ይቀረናል። ይሄ በጣም መስተካከል ያለባቸው ብዙ ነገሮች አሉ። እንደውም ካለቅጥ ድንገት የመጣብን ፕላትፎርም ነው ይሄ። ሳንዘጋጅ ራሳችን አይምሯችን ብቁ ሳይሆን ምናምን ድንገት እንደ ምንጭ እንበለው ምናምን ብቅ ያለብን ፕላትፎርም ሆኖ ሳናስበው ተጋለጥን። ታውቂያለሽ? በቃ በብዙ መልኩ እንደ ሶሳይቲ አስተሳሰባችን ምናምን እየወረደ መጣ። በቃ አጉል ነፃነት እየተሰማን መጣ። ሰዎችን እንደፈለግን መሳደብ መብታችን እንደሆነ ምናምን እያረጋገጥን መጣ። ከዛ ለምታረጊው ነገር ደግሞ የባለቤትነት ስሜት አይሰማሽም። ማለት አንቺን በመስደቤ ኃላፊነት አልወስድም። አንቺን ከሰደብኩሽ በኋላ አንቺ አእምሮ ላይ ሄዶ ለሚፈጥረው ነገር ኃላፊነት አልወስድም። ጓደኛዬ ብትሆኚ ግን አስደብሬያታለሁ ምናምን ብዬ አስባለሁ። ገብቶሻል? ኮሜንት ጽፈው ስክሮል ነው የሚያደርጉሽ፣ ስክሮል። ከዛ ግን ያ ሰው የሆነ ሪሌት ያደርገዋል ከራሱ ጋር ምናምን እኔ መቼ እንደምንረዳ አይገባኝም። ግን በቃ አላስፈላጊ ፕላትፎርም ለሀበሻ ፒፕል እውነት በጣም አስተሳሰባችን ካልተስተካከለ በጣም የምንጎዳዳበትም የምንጠቃቀምበትም ፕላትፎርም ነው። ኤንዌይስ ጥሩ ቆይታ ነበረን። ደስ ብሎኛል ቲጂ። እኔም በጣም ደስ ብሎኛል። ዛሬ ነው ያገኘኋት ጉዱ ካሳ በስንት ጊዜ ሎንግ ታይም። አዎ ስራ ቢዚ ሆነች። ቤዚዬ ዘቢብን የት መሰለሽ የምታውቂያት? አመሰግናለሁ። አንዴ ሚውትሽን አንሺ ውዴ። እኔ እኮ አፈናችኝ በጣም አይዞሽ ቤዝዬ። ጉዱ ደግሞ ታውቃለህ፣ በጣም ነው ማወቅ የምፈልግ እንዲህ ሲወራ እና አቋርጫቸው ልጠይቃቸው ብዬ ደግሞ አስባለሁ። ከዛ አይ ኋላ ጠይቃቸዋለሁ ብዬ ሁለቱም ጋዜጠኞች ናቸው። ሁለቱም የቀድሞው የፋና ብሮድካስቲንግ ኮርፖሬሽን ጋዜጠኞች ነበሩ። አሁን አንደኛዋ ሪዛይን በማድረግ የግል ድርጅቷን አቋቁማ ወጣት ባለሀብት ለመሆን በጣም ፈጠነ እኮ ነው። አይሾ ስፒድ ራሱ አይቀድሙ። በጣም ቆይ ተረጋጊ። አየር ላይ ሪፖርት ዘቢብ ተክላይ ደግሞ አሁንም ድረስ የፋና ብሮድካስቲንግ ኮርፖሬሽን የፍሮንት ጋዜጠኛ ነች እና አንቺ ደግሞ ጥሩ የዜና ተከታታይ ነሽ። ያው ሽማግሌ የማይደልሽ ለዛ ነው እኮ ፊታቸው እግዚአብሔር የት ነው የማውቃቸው? እነዚህ አዲስ ሰዎች አይደሉም። የት ነው የማውቃቸው ብዬ ቁጭ አልኩኝ። ይሄኔ ከሌላ ሰው ጋር እያወራ ቢሆን ሄጃለሁ እኮ ነቅዬ። ደስ ብሎኛል በጣም ያው ጉዱ ካሳ ደግሞ እየመጣ ጊዜ ነው። ምን ፕሮግራም ላይ ነው ያልከው? ፋና ላምሮት ነው ያልከው? ናው ፋና ላምሮት አይደለም። ፋና ፍሮንት ኒውስ ማለት ይሄ የፊት ለፊት ዜና ኖ ምን ላይ ፋና ላይ አረ ፋና 90 አይተሻታቂ? ፋና 90 እኮ በቃ ይኸውልሽ እግዚአብሔር ረጅም ጊዜ ሆኖኛል፣ ግን እስካሁን ድረስ አለ ፊቴ ላይ መልካችሁ ልላችሁ ነው። አረ እሷማ አለች በደንብ እንደ እኔ እንደውም ብዙም አይደለም። እሷ ግን በደንብ አለች፣ ስቲል አለች። ለዛ ነው እኔ ረጅም ጊዜ አይቻላትም። አሁን ቲጂ ሌላ ቲጂ ነች። ትዕግስት በጋሻው ሌላ ነች። ትዕግስት በጋሻው ያችኛዋ ነች። ትዕግስት አስማማው ናት። ትዕግስት አስማማው እንትና ጋር ትሰሪ እንትና ባልደረባሽ ነበር ትሰሪ ነበር ከአስማረ ጋር እኔ ነው አስማረ ማን ነው? ያ አስማረ ቸኮል። አስማረ እኮ ዋልታ ነው የነበረው። ጉዱ ካሳ ፋና ነበረ። እኔ ድሮ ነው ፋና ነበረ። ኦኬ ፋና ነበረ ወይ ይሆናል። ጎንደር ነው። ጎንደር ኤፍኤም ነው የነበረ። ካሱ ጎንደር ኤፍኤም ነው የነበረ። ኤፍኤም እያለ ጎረቤት የነበረ እና እነግረው ነበር ለሱ እኔ ጋዜጠኛ ነው የምሆን ምናምን እዛ እኔ እሱ እዛ እያለ እኔ ዩኒቨርሲቲ ጎንደር ዩኒቨርሲቲ ነበርኩኝና ይህን ትምህርት ዝም ብዬ ነው የምማረው፣ ግን ጋዜጠኝነትን አንድ ቀን እማራለሁ እለው ነበር።
አይ ደስ ይላል። ያው ህልምህ በመክሸፉ አዝነናል። አልከሸፍም፣ እግዚአብሔርን አልከሸፍም። ብዙ ነገር አስተካክያለሁ። አሁን ዩቲዩብ ላይ፣ ቲክታክ ላይ እና የተለያዩ ፕላትፎርሞች ላይ ጋዜጠኛ ሆኜ ታገኘኛለች በቅርቡ። እሱ ነው የሚሻለው። እኔ የምፈልገው ግጥም አልገጥም፣ ሁለተኛ ግጥም አልገጥም ከዚህ በኋላ። ምን ብዬ ለምን ማትገጥመው? ምን አረገው ደግሞ? ግጥም ነው የሚያደርግ። እሺ አመሰግናለሁ። ቤዚ ላስተዋውቃቸው። አመሰግናለሁ። ቴንኪው። ቤዚ የአዲስ አበባ የቂራ ሰፈር ላይ ስትሆን ቂራ ሰፈር ተወልዳ አድጋ እንደገና ከቂራ ተፈናቅላ እዚህ የተባበሩት የቲጅ ጎረቤት ሆና አሁን ደግሞ አይበቃኝ ማለትና ይህን ሀገር ለቀው ሳውዝ አፍሪካ በመሄድ ቦታውን አልጠራውም፣ ሳውዝ አፍሪካን ተቆጣጠራ የምትገኝ ታዳጊ ወጣት ነች። ስሟን እየጠራቸው አበርታ። እናንተ አይፈጥንም። በስመ አብ ወወልድ ወመንፈስ ቅዱስ። 3 ሳምንቷ ከቤት አልወጣችም ፈርታ፣ በተቃውሞ ማለት ነው። እኔ እናት አንቺማ ፈረንጃቸው ነሽ። እዛ ሄደሽ ደግሞ ትራምፕ መስለሻቸው መሻቃሉ ብለሽ ነው። እነዚህ ስደተኛ ጠል ናቸው፣ አይወዱም ስደተኛ። ኧረ እባክሽ ብዙ አይመቻቸውም። አልሰማችሁም ዜና? እንዴት እየሆናችሁ ነው? ሰምታችኋል? እንዴት አልሰማችሁም? አይ አልሰማንም አይደለም። እንዴት እየሆናችሁ ነው? አሁን ስፔሻሊ ዘቢብ መናገር አልፈለገች። አይ ዘቢብ አቋም መያዝም መልቀቅም አችልም በዚህ ጉዳይ። ለዛ ነው ግን ምንም ተቋም ናት። ተቋም ዝም ብሎ እንዲህ መግለጫ አይሰጥም። ያ አንዳንድ ጉዳዮች ላይ ያው መታቀብ አለበት። ይህ የግል አይደሉሽ ስለሆነ እኛም የግል አስተያየት እንጂ ታዲያ የተቋም አስተያየት አንጠይቅም። እንዲህ ማነው ኤርፖርት አጠገብ የሚኖረው? ቲጂ ነች እንጂ እችማ እኮ እየፈች አይደለች። ቲጂ ነች እንጂ የኔ ጎረቤት። እኔም በዛ ነዋ የሰማነው የፕሌኑን ድምፅ። ቲጂ እኮ ይኸውልሽ፣ ቲጂ ከአንቺ ጎረቤት ከእናንተ ሰፈር ነች፣ የእናንተ ጎረቤት ነች። ቤዚ ቲጂ የት ግቢ ነሽ? ኢንቦክስ አደርግልሻለሁ። ወይኔ ይቅርታ። ከእናንተ ከኛ ጎረቤት ከሆነች እኮ እኛ ግቢ ከሆነች እኔ እንዴት አታውቅኝም? ግን እሷ ከቢሮ ማታ ነው የምትወጣው። በምን ሰዓት ላትገናኙም ትችላላችሁ እንኳን ብትሆኑ። በቃ ይሆናል። ስላወቅኳችሁ ግን ደስ ብሎኛል። እግዚአብሔር ወይ ቤዚ፣ እኛም ደስ ብሎናል። የሆነት ፎሎ አድርጌሻለሁ። አድርጊያቸዋል። በጊዜ ስትገቡ ምናምን እንደዚህ እየተገናኘን እናወራለን፣ እንጫወታለን። እሺ ቆንጆ ደግሞ ቆንጆ ነሽ። ቲክቶክ ደስ ይላል። ቲክቶክ አመሰግናለሁ እናቴ። እውነት ቆንጆ ናት። በጣም ቆንጆ ናት። ፀጉርሽም ያምራል፣ አንቺም ታምሪያለሽ። ወንድምዬው ኪንግ አለህ። ከቲክቶክ እንዳጠፉ እሺ። አንጠፋም። ዘባሁን እናንተን አይተው የሚናደዱ አይጠፉም እኮ። ስለዚህ እንዳትሰሟቸው፣ በጭራሽ እንዳትሰሟቸው። እሺ ቤዚ የኔ ቆንጆ እናመሰግናለን። ፎር ዩ ሰፖርት። እሺ እንገናኛለን። ቻው ጉዱ፣ እንገናኛለን። ስንት ነው የምትወጪው? ቆይ በቃ ልወጣ ነው። ኧረ እኔም ነገ ጠዋት ስለምነሳ ልተኛ።